አረብ ሀገር ከመጣን በኋላ ለምን በሽተኛ የምንሆን ይመስላችኋል? ታዝባችሁ ከሆነ ራሴን አሞኛል ስትይ ጓደኛሽም እረ እኔንም ወገቤን ይዞኛል፣ እረ ልቤንም፣ እረ እንደዚህ አፍኖኛል፣ ትንፋሼ ይቆራረጣል። በጣም ብዙ ነገር እንትን እንላለን እና ምክንያቱም ቁጭ ብዬ ሳስበው ኒስኮፊና እንዶሚ ማርያምን እስኪ ዝም ብላችሁ አስቡ። የኒስኮፊ ሱስ ነው እንዴ? በኢየሱስ ክርስቶስ እኔ እኮ ራሴን ነው የምሰርቀው። ማርያምን ነው የምላችሁ። ከኔ ውጪ ማንም ኒስኮፊ አይጠጣም። እነሱ ጋዋቸውን ነው የሚጠጡት። የኔ ነው ሳልጠጣ ከተነሳች እናድዳለሁ። እርር ነው የምለው ከፊቴ ላይ እስከሚነበብ ድረስ እናደዳለሁ። ከዛ እሷ እያለች አንድ ሲኒን ጠጣና ከዛ አንዱን ሲኒ ደግሞ ወስጄ ክፍሌ እጄ እጠጣለሁ። በጣም ሱሱ በጣም በኢየሱስ ሱስ። እኔ ቡና ከልጅነቴ ጀምሮ ነው የምጠጣው። ቤተሰቦቼ ቡና አላቸው፣ እኛ ቤት ሁሌ ነው የሚፈላው እና ጠጣለሁ። ግን የዚህ የሁለት አመቱ የቡና ሱስ ይለያል፣ የኒስኮፊው ማለት ነው። ማርያምን ነው የምላችሁ። አይኔ እኮ አይገለጥም እንደዚህ በቃ ልፍስፍስ ነው የምለው ቡና ኒስኮፊ ካልጠጣ። እንዶሚ ደግሞ ስራዋ ቀላል ናት። 5 ደቂቃ ናት። ሽንኩርት መክተፍ እንደዚህ መቀቀል ምናምን ምናምን የላትም። ውሃ ብቻ አፍልተሽ ጭምር ታደርጊበታለሽ፣ እሱን ትበያለሽ። ከዛ እስኪ በልታችሁ ከጨረሳችሁ በኋላ እራሳችሁን አዳምጡ እስኪ ቁጭ ብላችሁ። ማርያምን አተነፋፈሳችን እኮ ልክ አይደለም ማለት እኔ በራሴ ስለሰራው ነው። ሁላችሁም ደግሞ በራሳችሁ ስሩ። ከዛስ ሰዓቷ በቃ ከስራችን ጋር ስለሚሄድልን ሰዓቱም ስለሚፈጥንልን ቶሎ ቶሎ ደፋ ደፋ እናደርግና እንበላለን፣ ዞር እንላለን። ኒስኮፊውን መቁላት መውቀት መቀቀል ምናምን ስለሌለው ዝም ብለሽ ውሃ አፍልተሽ ብቻ ጭምር አድርገሽ መጠጣት። እነሱስ ለምንድን ነው ይሄን ሁሉ ብር አውጥቶ የሚገዙልን? አሁን ለእኔ በካርቶን ነው የሚገዛልኝ እንዶሚ። ልጆቹም ከኔ ጋር ነው የሚበሉት፣ ግን ቢሆንም በካርቶን ነው የሚመጣልኝ። ወር በመጣ በመጀመሪያ ቀን እንዶሚ ይመጣልናል በካርቶን። የእውነቴን ነው የምላችሁ፣ ሳያልቁላ የሚመጣበት ቀን አለ። ለምን መሰላችሁ? ጋዛ ያልቅባቸው። አሁን ቁጭ ብዬ ሳስበው ጋዛ አይጨርስም፣ ጊዜ አይጨርስም። ሽንኩርት መክተፍ፣ መቀቀል፣ ማማሰል፣ እንደዚህ እንትን ማድረግ ማቁላላት ምናምን የለውም። ደፋ ደፋ አድርጎ መብላት ነው። እና እነሱስ ለምንድን ነው እንዲያው ሌላ ነገር ፓስታ መኮሮኒ ያልገዙት? ለምንድን ነው እንደውም የሚያመጡት? ስሩ፣ ራሳችሁ ጭንቅላታችሁን አሰሩ። እሺ። እና ዝም ብላችሁ አገኘው ብላችሁ ይህንን ዶሚና ኒስኮፊ ስትጠቀሙ እንዳልኳችሁ በሽተኛ ሆነናል ሁላችንም። አንድ አበሻ ጤናማ ሰው የለም። እውነቴን ነው የምናግራችሁ። ሁሉም በሽተኛ ሆኗል። በዚህ ምክንያት ነው። ይሄ ብቻ እንዳይመስላችሁ። ኒስኮፊውን ጠጣን አይደለ? ጋዋም ሲያፈሉ ጋዋውንም እንጠጣለን። የምሬን ነው የምላችሁ። እኔ እንዲያውም አንድ ጊዜ ለምንድን ነው ግማሽ ሲኒ የምትሰጪኝ? ሙሉ ማሰጪኝ ከሆነ ይቅርብኝ አትስጪኝ ብቻ ብዬ እንትን ብያታለሁ። በቃ ተናድጄባታለሁ። እና ከዛ ሻይም ሲፈላ ስኳር ድብን አድርገንበት እንጠጣለን። ስኳሩ እኮ የነሱ ነው፣ ልቡ ግን የኛ ነው። እና እዩ መርምሩ፣ እሺ መርምሩ። እኔ ሲጀምር ሻይ አፍቃሪ አይደለሁም። መቼ ነው በቃ የሰሞኑን ትንሽ ቶንሲሌ ልክ ስላልነበረ ሰሞኑን ሻይ እየጠጣሁ ነው። በዝንጅብልም ኖርማል ሻይም እንጂ ሻይ አፍቃሪ አይደለሁም። ግን ይሄ ስለ ቡና ነው። ስለ ሻይም ቀንሱ፣ ከጠጣችሁም ስኳር ቀንሳችሁ ጠጡ። እንደሱ አድርጉ። የምሬን ነው የምላችሁ። በጣም እራሳችሁ ላይ ስሩ። እስኪ ቁጭ ስትሉ እራሳችሁን ይው። እስኪ ቡናውን ከጠጣችሁ በኋላ ለ5 ደቂቃ ቁጭ ብላችሁ አስቡ እስኪ። እኔ እኮ በጣም ነው የሚገርመኝ። ኒስኮፊውን ከጠጣው በኋላ ስራውን ትርምስምሱን ነው የማወጣው። በቃ እሰራለሁ። ምንድን ነው ድሮም እሰራለሁ። እኔ ጉልበት አለኝ አይደለም? እዚያ አረብ ሀገር መጥቻ ሀገር ቤትም ጉልበት አለኝ። እኔ ስራ እሰራለሁ። ግን ይህን ኒስኮፊ ከጠጣው በኋላ አሰራሬ ልክ አይደለም። እግዚአብሔር እያጸጸው ቦይን የኒስኮፊን መንፈስ ማርያምን ነው የምላችሁ። በጣም ራሴ ላይ ስላየው ነው። እና የሆነች ጓደኛዬ በጣም የምትወደኝ
በነገራችን ላይ በጣም እንድትወጂኝ በዚህ ነው እሺ ያወቅኩሽ ማሬ። ምን ትለኛለች አዲ ኒስኮፊ ሁሌ ቡና ስጠጣ ነው ማውራት እና አዲዬ ለምን ኒስኮፊ አትቀንሺም? በአንዴ ተይ አልልሽም፣ ከባድ ነው ሶሱን አውቃለሁ፣ ግን ለምን አትቀንሺም? እስኪ ቀንሺና ማዲያትሽን እንየው አለችኝ። እኔ ለማዲያት ብዬ ነው የቀነስኩት። የሚገርማችሁ ነገር ከዛ 2 ቀን ቀነስኩኝ። በሶስተኛው ቀን እንትን አልኩኝ፣ አቋረጥኩኝ ማለት ነው። የሆነ ነገር ለመቀበል እንትን ነኝ፣ ጎበዝ ነኝ፣ ፈጣን ነኝ። ከዛ ተውኩኝ። ስተው ማዲያቴን አላጠፋልኝም፣ ይኸው እንዳለ ነው። ግን ይሄ የልቤ ምት ምናምን ተስተካከለ፣ ሳምባይ ምናምን ያፍነኝ ነበረ። ቪዲዮ ስሰራ ራሱ አይታችሁ ከሆነ እያልኩ ነው የምሰራው አይደል? ከዚህም በፊት እሱ ምናምን ተቀረፈልኝ። በቃ አንዳንድ ለውጦች አየው እላይ ላይ። ስለዚህ እናንተም ራሳችሁን ፈትሹ ለማለት ነው። ደህና ዋሉ። ነገ በዚህ ሰዓት እንገናኛለን ደግሞ። አረ ምነው ሰዓት ገና ነው፣ በኋላ ወደ ማታ ምፖስታለሁ።